እንግዲህ አሁን የምገኘው በደቡብ ኦሞ ዳሰነች ወረዳ በኬንያና በኢትዮጵያ ድንበር መካከል ነው። እንግዲህ እንደሚታወቀው በክልሉ በቅርቡ ተከስቶ የነበረው የማልበርግ ወረርሽኝን በማህበረሰቡ ላይ ከፍተኛ የሆነ ጉዳት ሲያደርስ ለመከላከል ካስቻሉ ስራዎች መካከል የድንበር ላይ የቁጥጥር ስራዎች አንዱ ነው። እየገቡ ያሉ ሰዎች እና የምናደርገው ቀጥታ ሄልዝ ኤዱኬሽን እንሰጣለን። ከዛ በተረፈ ስክሪኒንግ እናደርጋለን። ከዛ በኋላ ስክሪኒንግ የምናደርግበት ሰዓት ላይ በእይታና በቴምፐሬቸር ነው ስክሪን የምናደርገው። ከዛ በዘለለ ደግሞ ኮሚኒቲ ድንበር ክሮስ ቦርደር የሚሉት ተላላፊ የሆኑ በሽታዎች ለህዝቡን ማስተማርና ካሉት ውስጥ ከነሱ በእይታ ምን ለዩት አሉ ምናስተምረው ትምህርት አለ። ከሱ ነው እየሰራስ ከዛሬ ስክሪኒንግ ላይና ሄልዝ ኤዱኬሽን ላይ ነው የቆየነው። አንድ ሰው ምርመራ ካደረገን በኋላ ያ ሰው ማርበርግ ጋር ተያይዞ ተጠርጣሪም ሊሆን ስለሚችል እና የተጠቀምነው ማቴሪያሎችን አወጋገድ ጋር ተያይዞ ወደ ካሳፒ ሄልዝ ሴንተር ሊንክ እንደተደረገ ነው የተደረገው። ከዛ በኋላ ግን ምናረግ ከዚህ በፊት የነበረውን ትሬንድ አቁመን ወደ ቴምፐሬቸር ሃይ የሆነ ቴምፐሬቸር ካለ እዚህ ጋር ስክሪን አድርገን ወደ ጤና ጣቢያ ሊንክ ማድረግበት ነው። በደቡብ ኢትዮጵያ በቅርቡ ተከስቶ በነበረው የማልበርግ በሽታ በቅንጅት በተሰራ ስራ ቫይረሱን በአጭር ጊዜ ለመቆጣጠር ተችሏል ማለት ነው። ይህ ቫይረስ ግን በአጭር ጊዜ ከተቆጣጠረ በኋላ አሁንም ድረስ የተለያዩ ተላላፊ በሽታዎች ከድንበር ወደ ኢትዮጵያ ብሎም ወደ ክልሉ እንዳይገባ ይህ የጤና የቁጥጥር ስራ ቀጥሎ ይገኛል። ማርበርግን ጊዜ ኮሚኒቲን ማስተማርና ሲወጡ ሲገቡም ሁሉንም ስክሪን ማድረግና አልፈን ደግሞ ሌላ ካውንትሪ ላይም ሄልዝ ኤዱኬሽን መስጠት ይችላል። እሱን ብቻ ሳይሆን ማርበርግን ከቆጣጠረን በኋላ አክቲቭ ሰርቪላንስ እንደቀጠለ ነው እንጂ እስከዛሬ የቆመ ነገር የለም። አሁንም ደግሞ ወደፊትም ድንበር ተሸጋጋሪ ወይንም ክሮስ ቦርደር ዲዚዞች ጋር እስከዛሬ ኤፒኤችአይዎችም ከኛ ጋር አይወምም የተለያዩ ድርጅቶች ከኛ ጋር እየሰሩ ስለነበሩ አሁንም ተጠናክሮ እንደቀጠለ ነው ያለው። ክልሉ ከኬንያና ከደቡብ ሱዳን ጋር እንደሚዋሰን ያነሱት የክልሉ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ አጉኒ አሾሌ ተላላፊ በሽታዎች ወደ ክልሉ እንዳይገባ ለተለያዩ ማህበራዊ ጉዳይ በሚገቡና በሚወጡ ዜጎች ላይ የጤና ምርመራ እንዲደረግ አቋም ተይዞ እየተሰራ ይገኛል ይላሉ። ድንበር አካባቢ ላይ የሚሰሩ ስራዎች ወደ ሀገር በተለያየ መንገድ የሚገባውን እኛ ከኬንያ ጋር ከደቡብ ሱዳን ጋር እንዋሰናለን። ያንጋቶ የሚባል ወረዳ አለ፣ ዳሰነች የሚባል ወረዳ አለ ደቡብ ኦሞ ዞን ላይ። እነዚህ ወረዳዎች ከነዚህ አካባቢዎች ላይ ይዋሰናሉና ስለዚህ እዚህ አካባቢ ላይ ወደዛም ይወጡም ወደኛ የሚገቡ ሰዎችም ተመርምረው መግባት አለባቸው የሚል አቋም ይዘን የተወሰኑ ስራዎችን እየሰራን ያለ ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የተለያዩ ድጋፎች አድርገውልናል ያሉት ዋና ዳይሬክተሩ ይህ መሆኑ ደግሞ ስራው ተጠናክሮ እንዲቀጥል አጋዥ ይሆናል ባይ ናቸው። አቶ አጉኒ ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተሽከርካሪ ሰጥቶናል። አሁን እናመጣለን ሞተር ለነዚህ አካባቢዎች ማለት ነው። ስለዚህ ተቋማትንም የማደራጀት ስራ እየተሰራ ነው ያለው። ባለሙያዎች ሰልጥኗል። ስለዚህ ቁጭ ብሎ ምንድነው የሚገባውን ሰው የሚወጣውን ሰው እየመረመረ ያስወጣል የመረመረ ያስገባል ማለት ነው። ለምን በሽተኛ የሆነ ሰው ወደ ሀገር ይዞ የሚገባ ከሆነ እዛ ጋር ያለው በሽታ ወደኛ እንዳይገባ ይከላከላል ማለት እኛ ጋር ያለውም ወደ ሌላ ሀገር እንዳይወጣ ይከላከላል። ይህ በአጎራባች ሀገራት ድንበር ላይ ተላላፊ በሽታዎች ወደ ክልሉ ብሎም ወደ ሀገር እንዳይገባ የሚደረግ የጤና ቁጥጥር ስርዓት ወደፊትም ተጠናክሮ እንዲቀጥል በሌሎች አጋር ድርጅቶች ጭምር ሊደገፍ ይገባል።